ባደው እዚህ ላይ ጥርስን ሲል እያሾፈ ነው ሲል ላይክ እያሾፈበት ነው ይትተርጉም ያን ነገር ለማውጣት ጥርሳችሁን ማግጠጥ አለባችሁና እንትን እያረገበት ነው ቃጻን ልጅ ነህ ምናምን እያለው ነውና ይሏል ካምር ነው ምናቸው እነዚህ ተንኮለኞች ናቸው እነዚህ እኮ ቀይ ባህር እንሄዳለን ያሉ ናቸው ይሄዳሉ እነዚህ ጋር ስማ ጮፌ ይዞ መጠበቅ ነው አሬፎካ ይናሙ ለሃያ ሳራ አይታጨድም ነው ያለው ለሃያ ሳራ አይታጨድም ቅድም ምን አለ መሰለ ኢዮዳብ አባት ልጅ በአባቱ ነው የሚጠራው ብሏል አገባ ስለዚህ በአባት የሚጠራ ልጅ አሁን እዛ ጋር አለ በእናቱ ነው የሚጠራ በእናቱ ጉራጌ ስለሆነ ይገባ ስለዚህ በአባቱ ኦሮሞ ነው በአባቱ ጉራጌ ነው ቴዲ እና ስለዚህ እዛ ጋር የተወለደው ሰው ገብቶለት እኮ ነው እዛ ጋር ተወለደ የኔ ነው ዳር ላይ ወጣውኝ እንዳትለው ወይኔ ያልገባችሁም እናንተ ቴዲ በእናቱ አማራ ነው በአባቱ ጉራጌ ነውና አማራ ነው የሚጫወተውና እያለው አህያ ብቻ ነው በእናቱ የሚጠራው በአባቱ የሚጠራ የቱለማ ልጅ አለው እያለ እኮ ነው አለ ስለዚህ በዚህ እዚህ ጋር ስለተወለድክ ዳር ላይ ወጣው አትበል አባት አለው ነው ቱለማ አባት አለው ኦ ማይ ጋድ ቅኔ ይባላል ቅኔ ኧረ ቅኔ ከኦሮምኛ ተተርጉሞ ነው እንደኛ ምን ቀነው ረበጌታ አሁን ገባ ምክንያቱም ቴዲ አባቱ ጉራጌ ነው ግን አማራ ነው የሚያጫውተው ሁሌ ካያችሁት አይደለ ለዚህ ነው መልስ ተሰጠው ለትርጉም ትንሽ እስኪ ድገሙልን እስኪ እዚህ ጋር እኛም ግራት ወይኔ በአማራስ ማጥቶ ለአህያ ሳራ ላጭድም ነው ያለው ገብቷል ለአህያ ሳራ ላጭድም ምክንያቱም አንተ በአባት አልመጣህም በአባት ማንነት አልመጣህም እያለው እኮ ነው እኔ ግን በአባቴ ማንነት የቱለማ ልጅ ነኝ የዳልቻ ሰፈር ነኝ እያለ ነው ኦኬ አርጎቲ ምን ማለት ነው አሬ ማልራ ጎቲ አህያ ምን ትሰራለች ይሄ አፈር የኔ ነው መሬቱ የኔ ነው ያለ ነው አህያ ምን ትሰራለች እዚህ ምን ትሰራለች መሬቱ የአባቴ ነው አህያ ምን ታረጋለች ከአባቴ መሬት ላይ ምክንያቱም እሱ ምን አለ ከዳርቆቲ አሬ ማልራ ገብተው እኛ እንዳራቆምነ ላለው መልስ እየመለሰለት ነው አያችሁ አሃ አይ እንዲህ ነው ጎበዞች ጫፌ ቅድምም እኮ ፓስተር በደምብ ሳናዳምጥ መተን ነው አሁን በደምብ ነው ብርብር ሰጎሮ ጫፌ አራራ ምን ማለት ነው ጫፌ አራራ ጫፌ አራራ ሜክሲኮ እኮ ነው ጅራሽ ይጠራለኝ አካባቢውን ሁሉ እያስረዳው ነው ጂኦግራፊ እያስተማረው ነው የድሮ ስሙ እሱ ነው የድሮ ስሙ ነው ጫፌ እያስተማረው ነው ብርብር ሰጎሮ ፒያሳ ነው ፒያሳ እኮ ነው ቻዝማች ተመችታኛለች ቻዝማች አይ ቲንክ ኦሮሞ አንድ ሆኑ አትሞኙ የማንም አህያ እየመጣ ይጨፍርባችሁ ይመስለኛል ምንድነው አንድ ካልቸር አንድ ቋንቋ አንድ ባንዲራ አይሆንም አንድ ቋንቋ አንድ ባንዲራ አንድ ምን አይሆንም አንድ ብሔር እሱ አንድ ብሔር እንግዲህ እሱ በሚያመጣው ብሔር ማለት ነው የአንድ ባንዲራ የአንድ ቋንቋ የአንድ ሃይማኖት አቀንቃኝ ስለሆነ እቺ ነገር ሞታለች ተደብን ብላለች የሚለውን ለመናገር ነው ስለዚህ ወደ ኋላ ሄዶ አትመልሰን ነው ሞታለች ነው በቃ ከኋላ ምናምን ሃይማኖት እያለ ነው እሱ እያለ ነው እኔ በጣም እስማማለሁ እኔ እንደምታውቁኝ ኢትዮጵያ ውስጥ የማልፈልገው ነገር እኔ ነግሬያችኋለሁ እኔ ድብን ያልኩኝ አባቴ ጎጃሜ እናቴ ጎንደሬ ግን ፕሮቴስታንት ነኝ
ተረዳችሁኝ አይደለ? ስለዚህ ተጠምቀ ነበር እኮ ጉዲፈቻ ወስደ ነበር እኮ ካርከን እንዴ ዳለቻ ቱቱቱ ልባለው ስለ ደንግጬ እኮ ነው ካጠፋው ጥፋት። ለማንኛውም ጉቺ ገመቹ ፈይሳ ለሊሳ ኡቱባ ተመልሷል። ካምር ነው የምላችሁ። እኔ ታውቃላችሁ ጉዲፈቻ እንትን በሙጋሳ ገብቼ 2 ሳምንት ልክ ለመረቅ ስል ከሙባረክ ጋር ሰተነ ነበር። ኖ ከሙባረክ ጋር ወሰድኩና ምን አልኩኝ? እኔ ግን ማየት ፈልጋለሁ እኔም እንደምጠቅማችሁ እናንተም እንደምትጠቅሙኝ 2 ሳምንት እንተያይ ያልኩኝና ከዛ እንዳጋጣሚ ሚኪ ማይኮ የሚባለው ትልቅ ጥፋት አጠፋ። ፍሮምሳ ማለት ነው። ጥፋት አጠፋና ካስታወሳችሁ ሚንቴ ቢሊየነር በአደባባይ ቱቱቱ ብሎ ተፋበት። ምንድነው ላቸዋለሁ? አንተም በሙጋሳ ከገባ በሙጋሳ የወሰደ ሰው ስታጠፋ መጥቶ ይቅርታ የምትጠየቀው ይተፋባል ሲል እኔ ደግሞ ዳልቻሉ ይዞኝ የገባው አስባችኋል? ዳልቻ ሲተፋ እሷን አይቼ ነው የቀረው። እሷ ከተስተካከለች መለሳለሁ። እንዴ ታስታውሳላችሁ? ፍሮምሳ በሚሊየን እንዴ ቱቱቱቱቱ ይልበታል። እኔ ዳልቻ ከሚተፋብኝ ልመለስ ወደ ጎጃምነት እንዴ። ግን እኔ ጉቺ ገመቹ ፈይሳ ለሊሳ ኡቱባ ሁሉ ጊዜ ኦሮሞ ከተነካብኝ እንደምመጣ ታውቃላችሁ። ትግሬ ሲነካ ደግሞ ታውቃላችሁ። ወያኔ አምላኬ ነው እያልኩ እመጣለሁ። ዋናው ኢትዮጵያንስ ስለሆንኩኝ በኢትዮጵያዊነቴ ነው የቆምኩት። እዚህ ጋርም የሁላችን ቤት ነው። ግን እዚህ ሙዚቃውን እንዲህ ስንተነትነው አሁን አያችሁ በፍቅር ነው እየተነተነ ያለው። ፖለቲካ ውስጥ እያስገባ ነው። ሐቁን ነው። ከዛም ያለቅስ ዳስ የሚጥል ይጣል፣ ድንኳን የሚጥል ይጣል። የመልስ የምትተመቷለኝ ነገ ደግሞ ምን እንደሚሆን የሚያለቅሱትን ሽመልስ አብዲሳ ሶፍት ስጦት ብለዋል። የሚያለቅስ ሰው አብይ እኮ ብሏል። እኛ ሶፍት መስጠት ነው እንጂ ከዛ ውጭ ምንም ነገር እንችላለን። ማልቀስ አንችልም። ሶፍት ስጦት ብለዋል። አዳንሽ ትዳንሽ አለሽ አይደል? መጣብሽ ትንሽ አስተርግማት እስቲ እሷን አስተርግማት። ሶባ ማሐረምን ስጡት ምን ማለት ነው? አማርኛ ነው። ውሸት እንዲያለቅስ ማረምን ስጡት። ማረቡን ስጡት ነው። ይሄ ሀኒቾ ተርጉሚያው ካሁን በኋላ ነው። ሀኒቾ ተርጉሚያለሽ። ሶባ ማሐረምን ስጡት ምን ማለት ነው? ሀኒቾዬ ኧረ እኔ አይገባኝም። እኔ እኮ እንደሚያልኩ የሸገር ልጅ ደግሞ አሜሪካ ነው ሞስት ያደግኩትና አንዳንዱ አይገባኝም፣ ግን ወድጀዋለሁ። ታውቃላችሁ እንደ ዛሬ ምን እንዳልኩ ልንገርህ ወይ? እንደ ዛሬ በቃ አይውሽ ኦሮምኛ ባቅ ኖሮ ነው ያልኩት። በቃ እናስለምድሻለን፣ አንቺ ብቻ ጠንክሪ እንጂ። ግን እዮዳ በዚህ ላይ አንድ ነገር ማለት እፈልጋለሁ። ያ ዘፈን እንደወጣ እኮ ብዙ የቴዲ ጀልጀሎች እኮ ማረቡን ይዞ ሲያለቅሱ ነበረ። That's what he's saying. ያ እኔም ያስለቀስኩ ቤት ከፍቼ ያስለቀስኳቸው ነበር። አሁን ድንኳን ጥየላቸው ነበር። አሁን አይወላችሁ ያዞምባ ማለት ያዞምባ የሚል ሙዚቃ ቴዲ ሰርቷል። ታውቃላችሁ አልበሙ ላይ ሰምታችሁ ያዞምባ የሚለው? አዎ ሰምቻለሁ። ስለ ቀይና ስለ እሱ መሀል ገባችሁ አለ አይደለ እንዴ? እኔ የቱለማ ልጅ ነኝ አይደል? ዳለቲ ነው የቱለማ ልጅ ነኝ። ይሄ ነው እኔ ዳለቲ ነው። ልጅ በአባቱ ነው የሚጠራው እንጂ አለና አንተም አህያ ምን ሊያረግ መጣ? ነው ሰው ቴዲን አህያ ያለው ነው። አህያ የሚለው ቴዲን ነው። ቴዲን ነው ወይ ሸገሮችን ነው? ሸገሮችን አይደል? ተናጋሪ እንግዲህ ካለ ስፔሲፊክሊ መስሉ ለቴዲ ነው እንጂ ለቴዲ ነው። ለቴዲ ብቻ ነው ወይስ የቴዲን ማመለካከት የሚይዙ አህያ ናቸው? አህያ ናቸው። አብሮ ግር ካሉ ቆይ አንዴ በነገራችሁ ላይ ለነካውያን አስተሳሰብ ማለት ነው። የቴዲ ግርሳ እና ቴዲ ናቸው። አጠቃላይ መልሶ የተሰጠው የቴዲ ግርሳ እና ቴዲ ነው። አጠቃላይ እነሱ ይመለከታሉ። አሁን ቴዲ ዙሪያ ላይ መጀመሪያ ነዋሪ የዛ ነዋሪ ነኝ እያለ ነው። አገሬ ነው፣ መሬቴ ነው። እኔ የቱሉማ ልጅ ነኝ። ቱሉማ ነው ዘሬ ቱሉማ ማለት ነው። ይህ ሰው ምን እያለ ነው? የቱፋሙና ዘር፣ የጉለሌ ዘር ቱፋሙናን ስሪ ነፍጠኛ ኢልማን ኦሮሞ ስሪ ነፍጠኛ ቱፋሙናን
ሽመልስ አብዲሳ የተናገረው። ስለዚህ ምንድነው አሁን ጨማምርበት ኮንቴክስቱ አይ ኖ እንደዛ ነው። ኮንቴክስቱ ምንድነው? ልክ ነው። ኮንቴክስቱ ለምሳሌ ነው አሁን ጎንደሬ ነኝ ያለ ዮዳብ እሱ አሁን ዘሩን ቆጥሯል። የአባቱ መሬት የሆኑ ልጅ ይኸውልህ የአባቱ መሬት መሆኑን ዘሩን ቆጥሯል፣ ጎሳውን ቆጥሯል አይደል? አሁን ያ ስለዚህ ይሄ የኔ ነው። አንተ ግን ስደተኛ ነው ወደዚህ የመጣው እንጂ እንዴት እኔ ከዚህ መጥቼ ከፊንፊኔ ያወጣው ነው? እንዴት ጥግ አስገባው? ለምን አህያ የሚለውን ላይክ ሃሪ ወጥቶ የሚያስበው ዳለቲ ነኝ አለ። ሰሬና ባንክ አብዱ ብራን ሰሬና ባንክ ሀሬና ባማሊ ቀብር ያባርጌቱ ልክ ከአየር ጤና ቀጥላለች ዳለቲ የምትባል ከተማ ሲቲ ያለች እዛው ነኝ ያለው። እዛው የተወለድኩ የቱለማ ልጅ ነኝ። ስለዚህ የቱለማ ድምጽ ታፍና ወንድሜ ኪያ በህልም ነው 41 ሌቨል መግባት የፈለከው 29 ላይ ቁጭ ብለህ አይ አንተ ይሄ ማኒፌስቴሽን ይባላል። 29 ሌቨል ይዞ 41 ብሎ መጣ። አው ግን ይወዳ ብሱ ሊልህ የነበረው ምንድነው? ዳለቲ ማለት ዮዳብ እንደፈለክ በለው። ይሄ ሀሬ ነው። አጀንዳችን እሱ አይደለም። እንደዚህ ሀሬ ነው። አጀንዳችን እሱ አይደለም። አዶናይ ስታይል ነው። እኔ እኮ 41 ሌቨል መስሎኝ ልፎ እንድልል ነበር። ታውቃለህ አያለው 29 ነው ልጁ። አንተ ፎሎ ነበርን እኮ አንስተህ ነው እንጂ መጀመሪያ አላነሳውብም እንዴ ፎሎወር ነን። ቁም ነገር አንስተሃል እንዴ? ከምር አላነሳ ነው ያማል ፎሎወር ነን። ኤኒዌይ ኦኬ አንድ ያዳምጡኝ ይኸውላችሁ ጋይስ ሙዚቃ ይሄ ማን ነው? ገላና ጋሮምሳና ገላና ጎረምሳ መላሽ ነው። ይኸውልህ መላሽ ነው እየመለሰ ነው። ባይ ዘ ዌይ አርጂኒየስ ይወዳብ በስምንት ሰዓት ውስጥ ላይ ምን ያወጡት አርጂኒየስ። እኔ ከኦሮሞ ዘፋኝ በቃ ይሄ ልጅ በጣም ጎበዝ ነው። ላይክ ራሱ እንትን አወጣጡ ዜማ አወጣጡ ምናምን በጣም ነው ደስ የሚለኝ። ይሄ አይደለ እንዴ እንትን ብዙ ገዘፈን እኮ አለው ጉድ ድንቅ የሚያክ ድንቅ ዮሳን ዮርሰን ኦኬ አሁን በደንብ አዳምጡ ጋይስ። ሙዚቃ የሚተረጎመው ይኸውላችሁ አንዴ ፓስተርዬ እዚህ ጋር ይኸውልሽ ምስራቅ እኔ አሁን ብዙ ቤቶች ሰምቻለሁኝና አሁን ስለወጣው ዘፈን ለምን ሳይጠሩ አቤት ይላሉ ነው የተባለው። ገባሽ እምልሽ? አይ ነው በፍጥነት መልስ ሰጥተዋል። የኛ ሰዎች ብዙዎቹ ምን ይላሉ መሰለሽ? እነኙ ጭንቅላት እስከምንጠራ አንጠብቅም። መልእክቱ ስለሚገባ ምን እስከምትቀበር ነው? ቆይ ተጠርታችሁማ በየቦታው ተዘልዝላችሁማ እስከምትቀበሩ የጠራው እያሉ ነው ብዙ ኦሮሞዎች። ፓስተር ነው አይደሉም፣ ብዙ ኦሮሞዎች አይደሉም። እነሱ ኦሮሞነትን የማይወዱ አንቺው አውቀውልሽ ምን አደረጉ መሰለሽ? እኛ መጀመሪያ ስለጀመርን እዚህ ቤት ስንተነት ነው አይ አለርለም አሉና ከዛ ታውቂያለሽ አጀንዳ የሚወስዱ እነ ቴዲ አዋሳ ወሰዱና ወዲያውን በየቤታቸው ከፍተው ሰው ሁሉ ኦሮሞን መቀጥቀጥ ጀመረ። ቴዲ ንጉስ ማለት ጀመረ። ቴዲን እኮ ሲሰርቡት የነበሩ ሰዎች እኮ ናቸው ከመውጣቱ በፊት። ቴዲ ድብን አድርጎ ተናግሯል። ግን እዚህ ላይ ግን መልስ ሲመለስ ናው አንድ እዚህ ጋር እኔ ደግሞ ፍትሃዊ መሆን አለብኝ። አንቺ የአዲስ አበባ ልጅ ስለሆነች እዚህ ላይ እናት እኔ እዚህ በጣም ተመችኝ። ታውቃላችሁ ማረስ አይቻልም በታረደ በሬ። ቅኔው ገብቷችኋል? ግን ቅኔው ቴዲ 8 ዓመት የለፋበት በአንድ ሌሊት ነው ያወጡት። ማረስ አይቻልም በታረደ በሬ። እዚህ ላይ ግን ማለት የነበረበት ማረስ አይቻልም በታረደ በሬ ልትሞት አትችልም ኢትዮጵያ ሀገሬ ቢል ኢትዮጵያ ሀገሬ ሶባ ምንድነው? ዮዳብ ሶባ ውሸት ሆል ያውን የሚተነትነው ነገር ውሸት ነው። ግን እዚህ ጋር ያለ አንድ ቃል ብቻ ቢያስተካክል ትኖራለች ሀገሬ ከማለት ይልቅ ማረስ አይቻልም በታረደ በሬ ልትፈርስ አትችልም ኢትዮጵያ ሀገሬ ቢል ወይኔ
ቴዲን ወደ ጨረቃ ነበር የሚልከው። ነጠቀው። ኢትዮጵያ በቃ እቺ ኢትዮጵያ ብሎ የሚደበቅባትን ነጠቀው። ስሟት፣ እቺ ትክክል ጉዳት ነው። ስሟት፣ ኢትዮጵያ ሀገሬ። እሱ ያለው ትኖራለች ሀገሬ ነው። which is good እንትኑን ጎተተው ስንኙን አልገጥም ስላለ ትኖራለች ሀገሬ which is ጥሩ ነው። ትኖራለች ሀገሬ ምን ማለት መሰላችሁ? አርቲስቱ እኮ የጥላሁን ገሰሰ የጋሽ ዶክተር ጥላሁን ገሰሰ የልጅ ልጅ ነው። ትቀልዳለህ እንደ አባት የኢትዮጵያው ንጉስ ገናና ጋርጎምሳ የጥላሁን ገሰሰ ልጅ ነው ናቸው። ጥላሁን ገሰሰ የሙዚቃው ንጉስ የኢትዮጵያ ሙዚቃ ደግሜ ጥላሁን ገሰሰ ማለት እኮ ቴዲ አፍሮ አምላኩ እኮ ነው። በጣም በልጁ ነው እንደ የተገረፈው። ጥላሁን ገሰሰ የኢትዮጵያ ሙዚቃ ንጉስ ማን ነው? የሮሰን እንጀተሞ እኙን ጀተ የሮሰን ቆይ ፐርሚኔሽን ሬቨሌሽን ሆልዳን ዳውንሎድ እያደረገ ነው። ቆይ አንዴ ሆልዳን። ይሄ የዘፈነው ልጅ የጥላሁን ገሰሰ ልጅ ነው እንዴ? የልጅ ልጅ ነው እሱ እኮ የሚለን የጥላሁን ገሰሰ አያቱ ነው፣ የልጅ ልጁ ነው። እንዴ እውነትህን ነው። ሂስትሪ እኮ ሰራ ማለት ነው እንዴ። የጥላሁን ገሰሰ ልጅ ነው እንዴ? ጥላሁን ገሰሰ አማርኛ ነው። የጥላሁን ገሰሰ ልጆች ናቸው። በዛ ነው የወጡት፣ በዛ ነው ጥንካሬ የወጡት። ሙዚቃ ሲጀምሩ አንድ ላይ መልስ ይሰጣሉ። ነው መስሎኝ ነው እንጂ ፐርሰናሊ የጥላሁን ገሰሰ ልጅ ቢሆን ይህ ሰውዬ ወይኔ ለዛ እኮ ነው እንትን ያለው። የኢትዮጵያ ሙዚቃ ንጉስ ማን ነው? ጥላሁን ገሰሰ አይደል? ኦኬ። ኢትዮጵያን ዓለም ላይ ኢትዮጵያ የሚያስጠራ ማን ነው? አበበ ቢቂላ አይደለ? አበበ ቢቂላ። እስቲ ኢትዮጵያ ለኦሮሞ ለኢትዮጵያ ያልሰራ ነገር ምን ነው? ዶክተር አብይ አህመድ ለኢትዮጵያ ለአፍሪካ ውስጥ ኖቤል ፕራይዝን ለአፍሪካ የኢትዮጵያ ያመጣ ማን ነው? የኦሮሞ ልጅ አይደለ? ዶክተር አብይ ኢትዮጵያዊ አይደለ? ኢትዮጵያን ያስጠራ አይደለ? ትክክል። ለኦሮሞ ኢትዮጵያዊነት ማስተማር በጉራ ሳይሆን ለእናቷ ምጥ ማስተማር ይባላል። ለዚህ እኮ ነው ኦሮሞዎች ስታፕ አክተር ላይክ ኢትዮጵያዊ አይደለም አትበሉ፣ መስራች ናችሁ ነው ያለው። እሱ ግን ሙዚቃው ላይ ምን አለ? ነገር ተገልብጦ ነው ያለው። አይተዋል። ነገር ተገልብጦ ቴዲ ነው ኢዮዳብ ኦሮሚያ ክልል ራሷ ኢትዮጵያ ናት። ለምን ካልክ ብሔር ብሔረሰብ የሚኖሩባት ከየትኛውም ክልል የበለጠ ኦሮሚያ ውስጥ ነው። ሰማ አንዴ ቱመልቲ ጨበር ከጨንቆ ያው ነው መሀል ለልመና እንደመጣችሁ ነው የሚለው። እሷ የምትለውን አላውቅም። ለልመና መጣችሁ ማለት ትክክል። ጎበዝ ፓስተር፣ እኔ እንደሱ ነው የሰማሁት። ለመሀል ገባን ትላላችሁ ወይ ለልመና መጣችሁ ነው የሚለው። እኔ እንደዛ ነው የሰማሁት። በቃ ጃለኒ ትተረጉሚያለሽ። ምን እያለ ነው? ያው ሆና ይሄ ያው ነው አተቆም። እሺ ምን ማለት ነው? እዚህ ላይ በደንብ እንዳት ትክክለኛውን ተርጉሚልኝ። ኦኬ ድጋሙ። አህያ ትፎክራለህ ወይ? ግን ለእኛም ግን እድል ብትሰጠን ደስ ይለኛል። ቹቹ አይ የሆነ ስራ የሰራው እኮ ነው። በደንብ እናዳምጠውና ምንም ችግር የለም እሰጥሃለሁ። ከምር ቆይ ምንድነው? ምን ማለት ነው? ኢልሞ ማለት ልጅ ነው። አባ ማለት አባት ነው። እና አህያ ጠራችሁ ነው የሚለው አይደለ? አህያ ትፎክራለህ ወይ? ድገመው። አሜን። ግልጽ እኮ ነው። ባይ ዘ ወይ ቲፒኤልኤፍ ነው የሚያወጣላቸው። አህያ የሚለውን ቃል የሚጠቀመው ቲፒኤልኤፍ ነው። ችግር የለውም። ኤኒዌይ ቀጥሉ። ኦሮሞ የራሱን ቃል አለው ከቲፒኤልኤፍ ነው። ኦሮሞ የቲፒኤልኤፍ አሽከር ነው። እባክህ እንተዋወቃለን እኮ ነው ጋይስ። ይሄ አይደለም ፈልአው ጋይስ። ቆይ የራሳችሁን ነገር ቆይ በእናትህ ጃለኒ እኔ እንደዚህ አልፈልግም። ካለበለዚያ አውርድና እኔ አክብሮ እዚህ ጋር ቤቱን ስነ ስርዓቱን ይዘን የምናወራ ነው። ወይ የራሳችሁን ጥያቄ አልፈልግም። እኔ ኢትዮጵያዊት ነኝ። እኔ ኦሮሞዳ ውጪ ገመቹ ፈይሳ ለሊሳ ሚውት ነሽ እኮ ወርቄ፣ ሚውት ነሽ ወርቄ፣ ሚውት ነሽ ወርቅዬ፣ ወርቃ ሚውት ነሽ። ቤትሽን ክፈች።
አውቃችሁ ለማበላሸት አንተ ያልተረዳው ነገር ማለት ነው። የሚዲያ ኦሮሞች ሰኒ እንትና ምናምን የተረሳ የኦሮሞ ስም ማለት ነው የገደሏቸውን ማለት ነው። እኔ ይኸውልህ እኔ በማስረጃ በዶክመንት ማለት ነው ጌታን ነው ምልክ ማለት ነው። እኔ የተገደሉትን ኦሮሞች አቀርብልሃለሁ። እኔ በተቀጠርኩ ዘመን ማለት ነው የሚያመጡት ሰሜኖች ናቸው። እስቲ ዋኖፊ ከፍታ ማለት ነው ከኔ ጋር አባቷ ጅማ ላይ ዋኖፊ እኮ ትግሬ ናት እናውቃለን፣ እንወዳታለን። ጅማ ላይ አባቷ ጅማ ላይ እንደነበረች ተዋሽ ከኔ ጋር ወሬ እሱ አይደለም እኮ አሁን እኮ ይኸውልሽ አሁን ጽጉና የምትለው ሰሜንን ለማዳን ነው። ኦኬ ሌላ ሰው አሁን እኔ አሁን ኦሮመኛውን እቺ ሰኒ የምትባለው አህያ የሚለው ለምን አተረጉሙ? አህያ ለምን አተረጉሙ? ምን አስፈራሽ ነው? የወለጋ ኦሮሞ ካለ አንድ ቁጥር ጻፍ። እስኪ የወለጋ ጉድ በል ኦሮመኛ እንደዚህ ኦሮምኛ ሁሉ ይለያያል ብያለሁ። ኦሮሞ ካላችሁ አንድ ቁጥር ጻፉ። 11 ኩታውን የሚተረጉም ካለ እኔ የወለጋ ኦሮምኛ ይከብደኛል። እኔ ዘፋኙ ወለጋዊ ነው ወይ? ዘፋኙ አይደለም ግን ይቀራቅላሉ። ለምን እንደሆነ ታውቃለህ? በየክልሉ የሰላሌ ኦሮሞች ማለት ነው አርሲ ሲሄዱ ነፍስ ገዳይ ሰላሌ ላይ ነፍስ ይገዱና አርሲ ላይ ሄዶ ይኖራሉ። የአርሲ ኦሮምኛና የተለያየ ኦሮምኛ አይግባቡም። እኔ እነግርሃለሁ እኛ ከወለጋ ጋር አንድ አንሆንም። ሁላችሁ ባካችሁን ማንም እየገባ የማንም ቋንቋ ማትችሉ ከሆነ በቃ እኔ እነግርሃለሁ። በተረፈው በኦሮሞ በአንድነት አምናለሁ። ወርቄ እኔ ተርጓሚ ነው የምፈልገው። ሙዚቃውን የአማርኛውን እንድተረጎም ነው። የሸዋ እኔ በሸዋ አላምንም። የቱለማን ሌላ ፖለቲካውን ተዩ። የወለጋን የሚችል አምጣ ከኔ ጋር ኦሮሞ ተኩማ ነው። አንድ ኦሮሞ ነው። ተይው እሱን። ኧረ አንድ ኦሮሞ የሚባል የለም። እኔም ጀነራል አንዴ ሚዩት አድርግና ቤስቲ በተራ እናውራ ነው ተተረጉም። እኔ በተርጓሚ ነው የምፈልገው። እኔ አስረጃለሁ። ይኸውልህ ቤስቲ አንድ ነገር እኔ መተርጎም ማልፈልግበት ምክንያት እኔ መተርጎም ማልፈልግበት ምክንያት ከተረጎም ትልቅ ችግር ሊመጣ ስለሚችል መተርጎም አልፈልግም። ስለዚህ ብልጽግናዎች መጥቶ ይተርጉሙ፣ ካበላሹት እናስተካክላለን። ምን አስፈራድ አንዴ ቆይ ጀነራል ሁላችሁም ደግነት ካለሽ ዋኖፊ ስምሽ ትርጉም ምንድን ነው? ዋኖፊ ወርቄ አንዴ